እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁ ክቡራትና ክቡራን የክሪስ ደስታ ዩቲዩብ ተከታታዮች፣ ዛሬ ደግሞ በሌላ ርዕስ በሌላ ጉብኝት መጥተናል። ዛሬ ደግሞ የምናየው የአቴንስን የባህር ዳርቻዎች ይሆናል። ስለዚህ የባህር ዳርቻዎቿ ምን እንደሚመስሉ አካባቢው እናያለን። አሁን ያለንበት ቦታ ትሮካዴሮ ይባላል። የታፋና የጉልበት መገጣጠሚያ አጥንት ይላል በአማርኛ ስንመልሰው። ስለዚህ የባህር ዳርቻው የሚገኘው ከዛ ጀምሮ እስከ መጨረሻው እንዳለ ባቡርም አለ የሚሄድ እሱ እናያለን። ይሄ ሃይዌይ ነው እንደሚታየው። እዛ ጋር መከላከያ ሚኒስቴሩ አለ። ብቻ ጸዳ ያለ ቦታ እንደምናይ ተስፋ አደርጋለሁ። ዛሬ እንዳጋጣሚ ሆኖ ኃይለኛ ዝናብ ነበረ። ሴም ታይም ደግሞ በተመሳሳይ ሰዓት በጣም ይሞቃልም ካፊያም ነገርም ነበር። አሁንም ካፊያው ነገር አለ፣ ዝናብም ነገር ነበረ ከትንሽ ሰዓት በፊት። ስለዚህ ዛሬ የግሪክ በተለይ ፍሪ ማለት ነው፣ ዝም ብሎ ነፃ መግቢያ የሌላቸውን የባህር ዳርቻዎች እናያለን። አብዛኛው ለነገሩ እዚህ አካባቢ ያሉት ባህር ዳርቻዎች ጠቅላላ ምንም አይነት መግቢያ አይከፈልባቸውም። ስለዚህ ምን ይመስላሉ የሚለውን ነገር ቀረብ ብለን እናያለን። በዚህ ሰዓት በዚህ ሀገር ሰዓት አቆጣጠር አሁን 3 ሰዓት ከ50 ይላል። በእኛ 9 ሰዓት ለ10 ጉዳይ እንደማለት ነው። ስለዚህ ተከታተሉኝ፣ ምን ይመስላል የሚለውን አብረን እናያለን። ምን የተለየ ነገር ሳል በሚለው እስኪ አብረን እናየዋለን። ተከታተሉኝ። የመጣንበት ብሪጅ በጣም ይንሸራተታል መሬቱ። ዝናብ ዘንቧል። ለመጀመሪያ ጊዜ ነው የዘነበው አይ ቲንክ በዚህ 2 ወር ውስጥ እና እኔ ራሱ በጣም ነው ደስ ያለኝ። በጣም ኃይለኛ ሙቀት ነበረ እስከ 32 35 ድረስ። ግን ኦልሬዲ ሙቀቱ ከዚህ በኋላ ይጨምራል። ግን ለጊዜው የኛው ሙቀት ከፍተኛ ነው። ኔዶ ስትሬት ላይን በዛ በኩል ነው። ስለዚህ ባቡሩ ካለፈ በኋላ አጋጣሚ ባቡሩ ጠብቆናል። ስለዚህ ባቡር መንገድ እንሻገራለን። በባቡር መሄድ እንችላለን። በዚህኛው ባቡር በባስ እንችላለን። እዚህ ጋር የመርከበኞች ፓርክ አለ። መንገዳችን ወደዛ ነው። ግን ዋናው ከባህር ዳርቻው ያለው ከከተማው ከዋና ከተማው ትንሽ ወጣ ይላል። የ1 ሰዓት እስከ 30 ደቂቃ መንገድ ይወስዳል በባቡር ማለት ነው። በባስም እንደዛው ከዋናው ከሲቲ ሴንተሩ ነው። በተረፈ ግን ብዙ ሩቅ አይደለም። ከተማው የሚገኘው ወደዛ ነው፣ ዋና ከተማው ማለት የከተማ ሴንተሩ። በተረፈ ግን ወደዚህ ያለው ባህር ዳርቻዎቹ ቅርቡ ባህር ዳርቻዎቹ ነው ዛሬ የምናየው። ስለዚህ ምን ይመስላል የሚለው እንግዲህ አብረን የምናየው ነው። እንደዚህ በየመንገዱ ደግሞ ሻይ ቡና ማለት ከፈለገ ሻይ ቡና ማለት እንችላለን ማለት ነው። ባቡሩ በዚህ ውስጥ ነው የሚያልፈው። እዚህ ጋር ባስ ፌርማታ አለን። ስለዚህ አቴንስን በሌላ መልኩ ደግሞ እናየዋለን ማለት ነው። ዛሬ ሜቢ ዝናብ ስለሆነ ብዙ ሰው ላይኖር ይችላል። ግን በዚህ ሰዓት በጣም ባህር ዳርቻዎቿ እንዳለ ክራውድድ ናቸው። በጣም ማለት ነው። በጣም ብዙ ህዝብ ነው የሚመጣው፣ በተለይ የከተማው ነዋሪ ማለት ነው። ስለዚህ ምን ይመስላል የሚለውን እናያለን። እንደተለመደው ይህንን ቪዲዮ ከወደዳችሁት እስካሁን ካያችሁ የፕሮግራም ስፖንሰር የተደረገው በአንቺ በእናንተ ነውና ላይክ እና ሰብስክራይብ እንዳይረሳ። ከዚህ በኋላም እንደተለመደው አራሪፍና ጸዴ ቦታዎች እናያለን አብረን። ስለዚህ አይነገርም ድጋሚ ይሜ
ሰዓቱ የስራ መውጫ ሰዓት ስለሆነ በጣም ክራውድ ሆነ መንገዱ። ስለዚህ ብዙ ጊዜ የምንጠቀም ከስራ ሰዓት መውጫ ሰዓት ከሆነ ባቡሩ የተሻለ ፍጥነት ይኖረዋል፣ መንገድ የማይዘጋጋበት ባቡር እንጠቀማለን ማለት ነው። አየሩ አሪፍ ከሆነ ደግሞ እንደዚህ ወክ እያደረግን እንደርሳለን። ከመሀል ከተማው የሚመጣ ባስ አለ። አይ ቲንክ ይሄ ሊሆን ይችላል 6 ቁጥር አይሚን ባቡር። ይሄ እንኳን 7 ቁጥር ነው። ይሄ ወደ ወደቡ ነው የሚሄደው። ይሄ ወደቡ ነው የሚሄደው፣ ወደ ፒሮስ ባለፈው ያየነው። ሌላ ደግሞ አለ ዘሴም ታይም። ይሄ ከግማሹ ላይ ወደ መሀል ከተማ ባለፈው ቪዲዮ ላይ እንዳየነው ሲንዳግማ ወደሚባለው ቦታ ማለት ነው። የከተማው ዋናው እምብርቱ ነው። ግን ከተማው ግን የሚገኘው አቴንስ የምትገኘው ደቡቡ ላይ ነው። የደቡብ ክፍል ጫፍ ላይ ነው እንጂ እንደ ኢትዮጵያ አዲስ አበባ እንደምትገኘው መሀል እምብርቱ ላይ ሳይሆን የደቡብ ክፍል ላይ ነው። ባቡሩ እንደዚህ እዛው መናፈሻ ነው ኦልሬዲ የሚመስለው ቦታው ራሱ ባቡሩ የሚያልፍባቸው አንዳንድ ቦታዎች። ስለዚህ ባቡር ምንም ዝግ መንገድ ባይኖርም በባቡር መሄድ አያሳስብም ማለት ነው። ያለበለዚያ ግን እንደሚታየው በጣም የሌለ ክራውድ በዛ ላይ ሙቀት ነው የመጨረሻ። ዝናብ ዘንቦ እንደውም ትንሽ አቀዘቀዘ ብዬ ነበረ። ሙቀቱ ግን ምንም አልቀነሰም። ስለዚህ በጣም ወዳት መንገድ አለች። በሷ በኩል ነው የምንሄደው። በጣም በሙቀት ሰዓት መመርጣት መንገድ። ባቡሩ በዚህ መሄጃ ነው፣ የኛው መመለሻ። በጣም ወዳት መንገድ ይዋት እስኪ። ባቡሩ ባለፈ ቁጥር አንዳንዴም ወርጄ ትንሽ ቁጭ የምልባት ቦታ ነች። ዙሪያው እንደዚህ ዛፎች ምናምን አትክልቶች አሉ። የባቡሩ ላይን ራሱ እስካይታይ ድረስ ነው ሳር ያደገበት። ሰው ምንም የለም፣ ሰራተኛ እንዳለ መውጫ ስለሆነ ባቡሩ በየ15 ደቂቃው ካነሰ በየ5 ደቂቃው ያልፋል። ቮይላ ይላል የመጨረሻው። እንደምናየው ሁለተኛው ባቡር የሚመጣው ከ9 ደቂቃ በኋላ ነው ማለት ነው። ከዛ ደግሞ አይ ቲንክ ካሜራ ላይ በደንብ አይታይም እንጂ ማፑ እዚህ ጋር አለልን። ይሄንን ማፕ ተከትለን እንሄዳለን ማለት ነው። ከታየ ግን ለማሳየት ለመሞከር ያህል አሁን ያለነው እዚህ ጋር አካባቢ ነው የምናያቸው እነዚህን ቦታዎች ነው። ስለዚህ ከተማው መሀል ያለው እዚህ ጋር ነው ማለት ነው። አሁን ያለነው እዚህ ነው። የባቡሩ መጨረሻ አንደኛው እዚህ ነው፣ አንደኛው ግን ፖርቱ ላይ ነው ማለት ነው፣ ወደቡ ላይ። ስለዚህ እነዚህ መንገዶች ነው ተከትለን የምንሄደው። ይሄ ባቡር እንዳለ የሚሄደው ውሃውን ተከትሎ ውሃውን ዳሩን ነው ማለት ነው። በነገራችን ላይ ግሪክ ውስጥ ማየት የምትፈልጉት ቦታ ካለ አብረን እስኪ ይህን ቦታ ብናየው የሚል ሀሳብ መስጠት ይቻላል። ከዚያ ያንን ቦታ አብረን እናየዋለን ማለት ነው። ብታየውና ብናየው የምትሉትን ካለ እንዳይረሳ ይነገረኝ እና ሰብስክራይብ። ጉዟችንን እንቀጥል። በጣም ወዳት ቦታ ነች ቦታ። ህይወት እስኪ እንዴት ደስ እንደምትል ጸጥ ያለች ናት። ባቡሩ ብቻ ነው የሚያልፈው። በተረፈ ሃይዌው እዛ ጋር ነው ያለው። በዛፎች የተከበበ ነው። የቶር ላይ ራሱ በተለይም በጋውን ሰዓት የመጨረሻ ነው የሚሞቀው። እዚህ አካባቢ በቃ ቀዝቀዝ ያለ ነው። ሽታ ራሱ ሸታችሁ እኔ ሽታ እየሸተተኝ ነው። የዛፎቹ ምናምን ስለዘነበ በጣም ነው ደስ የሚለው ሽታው ራሱ። ጊዜ ያለን ቀን እዚህ አካባቢ መጣን አረፍ እንላለን። ግን ያው ከከተማው ስለሚርቅ እዚህ አካባቢ የሚኖር ሰው ብቻ ነው አክሰስ ሊያደርግ የሚችለው፣ ወይ እንደኔ አይነቱ እንደዚህ አይነት ስራ የሚወጣ ሰው ማለት ነው።
ባህሩ ኦልሬዲ እዛ ጋር ደርሰናል። በጣም ቅርብ ነው የአካባቢ ለባህር በጣም የቀረበ ቦታ ነው። ዱ ኖት ክሮስ ዘ ትራክ ነው። ባቡሩ እየመጣም ሆነ ሳይመጣ እንዳትሻገሩ በሚለው ተረጉመዋለን። አፕሊኬሽኑ ካለን ደግሞ እንደዚህ በስኩተር መጠቀም እንችላለን። እዚህ ጋር ስክሪን አለ። ስካን ኮድ አድርገን ስኩተር እንደዚህ መጠቀም እንችላለን። ኦንላይን ነው የምንከፍለው። የፈለግንበት ቦታ እንሄዳለን። በሄድንበት ልክ ይቆጥራል። ከዛ እኔ ቦታ ላይ አስቀምጠነው መሄድ እንችላለን። ተረኛ መጥቶ ሲፈልግ አንስቶ ስካን ኮዱን አክሴፕት ያደርጋል። ኮድ ይላክለታል። በዛ መሰረት ስኩተርን መጠቀም ይቻላል። አይ ቲንክ ግን ለጉዟችን የተሻለ የሚሆነው በእግር መሄድ ነው። እዛ ጋር ይታያል ቢጫ የፔት ሱፐር ማርኬት ይላል። የስዕሉ ላይ እንደምን የወፎች፣ የውሾች፣ የድመቶች፣ የጥንቸሎች ብቻ የእንስሳት ሱፐር ማርኬት ማለት ነው። አሳ እዛች ከቢጫው እንዳለ ማለት ነው። ግራውንድ ላይ ያለው በሙሉ ሱፐር ማርኬት ነው የእንስሳት ምግቦች፣ መድኃኒቶች፣ በተለይ ምግቦች። በጣም ባህር ዳርቻው ጋር ደርሰናል። የመጀመሪያው ከባህሩ ቀረብ ያለው እንደምታዩት ፍሪ ነው። ምንም አይነት ነገር ኮንትሮል ነው የሚያደርገን ሰው የለም። አው ደረጃ። ስለዚህ ለባህር በጣም አክሰስ ያለው ሀገር ለመሆኑ መጠን ፍሪ ነው ማለት ነው። ባዶ እግራችንን ሆነና ጫማችንን አውልቀን የተወሰነ ወክ እናደርጋለን ማለት ነው በባህሩ። ውሃውን ዳርዳሩን ተከትለን ያው እነሱ ፀሐይ ሊጠበቀው ነው እዚህ ቁጭ ያሉት። ሁሉም እዚህ ይሄንን በጋ ተከትሎ ራሱን ሊያቀጠቅጥ ኢንጆይ ሊያደርግ ነው የመጣው። በነገራችን ላይ ከኋላ ካሜራ ላይ እንደምታዩት ከሆነ ወደቡ እዚህ ቅርብ ነው በጣም እዛ ጋር ይታያል። እዛ ጋር ነው ወደቡ ራሱ ያለው። እዚህኛው ላይ ብራብን ሁለተኛው ላይ ወደ ወጣ ብለን ዋናኝ እንኳን ፕሮግራማችን ባይሆን ዋናን እንኳን እየረገጠን እንሄዳለን ማለት ነው። ይሄ ከዋናው ሲወጡ አሸዋ በጣም እግር ስለሚል ለዛ የተቀመጠ ብረት ነው። አሸዋው እንደዚህ ግራና ቀኝ ማለት ነው። በነገራችን ላይ እንደዚህ አይነት ቦታ ስንመጣ በተለይ በጋው ላይ ማለት ነው ሴፍ ጋርድ ይኖራል። እዚህ ጋር ከኋላ ታዩታላችሁ። ምንም አይነት አደጋ ቢደርስ ሴፍ ጋርዱ ሴፍ ነው ማለት ነው። ለእናንተ ለደህንነታችሁ ዋና ማይችል ምናምን ቢኖር ማለት ነው። ስለዚህ ከኋላ እንደምታዩት ይሄ ቤት ላይ ከላይ ልጁ ተቀምጣ ከዛ ዋና የማይችል የውሃ አደጋ ምናምን ቢኖር እሱ መጥቶ ፕሮቴክት ያደርጋል ማለት ነው። ስለዚህ ዋና የማይችል ሰው ያው ብዙም መዳፈሩ ተገቢ ባይሆንም ካለ መጥቶ ያው አደጋ ሲደርስ ነው የሚመጣው ሊያዩ የሚችለው። ስለዚህ መጥቶ ሴፍ ጋርዱ ሴፍ ያደርጋል ማለት ነው። በመንግስት ነው፣ ፍሪ ነው። እንደዚህ ፍሪ ማሳጅም አለ። አይ ሚን ፍሪ አይደለም፣ በክፍያ ነው። ጫሜ ውስጥ እንዳለ አሸዋ ገብቷል። በስማ የሀገር አሸዋ ነው የገባው ጫሜ ውስጥ።
አንድ ፍቱን እዛ ጋር ወጣዋል። ባቡሩ በዚህ ፍጥነት ልክ ነው የሚሄደው። መጨረሻው ቀደም እንዳየነው በተቃራኒው ማለት ነው። ከዚህ ጋር ከከተማው መሀል እሱ እንኳን ከፖርቱ ነው የሚመጣው ከወደቡ። ከዛ በኋላ የባህር ዳርቻውን ተከትሎ ነው የሚሄደው ባቡር ማለት ነው። ይሄን ትራክ ተከትሎ እንደዚህ ራሱ ጽዳት ምናምን ይኖራል። ፕላስቲኮች ምናምን መጣል ስለማይቻል እና ደግሞ እንደዚህ ከሻወር ስንወጣ ውሃ አለ። ለቅለቅ ብለን በጣም ጨዋማ ውሃ ስለሆነ ለቅለቅ ብለን እንሄዳለን ማለት ነው። እና ልብስ መቀየሪያ እዛ ጋር ደግሞ የእንትኖቹ አይ ቲንክ ይሄ በኮራል ሆቴል በሚለው የተያዘ ቦታ ስለሆነ ከ30 ሳንቲም ለሁለት ሰው 30 ብር፣ ለአንድ ሰው ደግሞ 20 ብር ይላል አልጋው። አይ ቲንክ በሰዓት ይመስለኛል በዛ ሰዓት ነው። ካሜራም እዚህ ጋር አለ። ስለዚህ ሁሉም ሰው በሰዓት ያችን ከፍ ይላል። አይ ቲንክ ግን አሁንም ስገምት በሰዓት ላይሆን ይችላል። ለምን በጣም ብዙ ብር ነው። 30 ብር ማለት ኦልሞስት አስቤዛ እንደማለት ነው። የአንድ ወር አስቤዛ ለአንድ ሰው። ስለዚህ አይ ቲንክ ቀን ሙሉ ሊሆን ይችላል። ማንም ቀን ሙሉ ግን ስለማይቀመጥ ያንን ከፍሎ በፈለገበት ሰዓት ይሄዳል ማለት ነው። እንደዚህ አልጋዎች አሉ። በተረፈ ግን ኢንትራንስ ምናምን የለውም፣ ፍሪ ነው። መግባትና መዋኘት ይችላል። አልጋውና ጥላውን ካስፈለገ ብቻ ማለት ነው። በዩሮ ነው ቅርቡ ደሴት እዛ ጋር ነው ያለው። ያ አቴንስ ታይቶ የማያልቅ ነገር ስለሌላት እሱንም ደግሞ እንግዲህ እናየዋለን። የአቴንስ ፕሮግራማችን አይ ቲንክ ስገምት መሀል የተለያዩ ሀገሮች እየሄድን ካላየን በስተቀር በጣም ሰፊና ብዙ ነው። እኛ ተጎብኝቶ ታይቶ ራሱ ያልቅ በጣም ብዙ ማለት ነው። በጣም ብዙ የሚጎበኝ ቦታ ነው ያለው። ቀደምት የድሮ ሀገር እንደመሆኑ በጣም ብዙ ታሪክ፣ የስልጣኔ መነሻ፣ ዲሞክራሲ፣ ቋንቋ፣ ኤቭሪቲንግ ሁሉ ነገር ከነሱ የተነሳ ስለሆነ በጣም ብዙ ነገር ነው ያለው። በተቻለን መጠንኛ ዲፕ ሳንገባ ራፍሊ ከላይ ለምን ያንን ታሪኩን ደግሞ የሚያሳዩ ብዙ ስለሚኖሩ እኛ ደግሞ ለመዝናኛ ያክል ያለውን እናያለን ማለት ነው። እንቀጥላለን ጉዟችንን። እንደተለመደው ይህን ቪዲዮ እስካሁን ካያችሁት ከወደዳችሁት ላይክ፣ ሰብስክራይብ እንዳይረሳ። እንቀጥል። እስካሁን አይ ቲንክ 2 ፌርማታ መጣ መሰለኝ ባቡር። ጌጣጌጦች ምናምን እዚህ ጋር መሸጫ አለ። እዛ ጋር ነው ሴትዮ ያለችው። ጌጣጌጦች ምናምን እዚህ ጋር ይሸጣሉ። እምወዳት ቦታ አለች፣ የባህር ዳርቻ ብዙ ጊዜ የሚሄድባት እሷን ቦታ በደንብ እናያለን። ፕሌስ ፖስ የሚለው ፌርማታ ላይ ደርሰናል። ስለዚህ ለአንድ ፌርማታ ነው የመጣ ነው ማለት ነው። ከዛ እንደዚህ ደግሞ አረፍ ብለን ራሱ መቀመጫ እንደዚህ በየቦታው የተዘጋጀ አለ። ዳርቻዎች ላይ ወደፊት ስንሄድ እናያቸዋለን። አረፍ ብለን አንዳንዴ አየር ለመቀበል ራሱ ከወደርቡ በጣም ሴፍ ነው። ዛሬ አይ ቲንክ ሙቀት አለ፣ ግን ዝናብ ስላለ ብዙ ሰው ሄዷል። በጣም ብዙ ሰው ሄዷል እንጂ ይሄ ቦታ በጣም ነው የሚሸፈነው በሰው። በቃ ምንም መርገጫ ቦታ ነው አይኖረው። ክረምት ደግሞ ዘሴም እንደዚህ ነው ሊሆን የሚችለው። ክረምት ብዙ ጊዜ እንደዚህ ነው፣ ግን በጋ ላይ አይኖርም። በተለይ በሚቀጥሉት 2 ወራቶች ላይ ሙቀቱ በጣም ከፍተኛ ይደርሳል። ይደርሳል ቆዳ ራሱ እስከማውለቅ ነው የሚያስደርሰው። እንደዚህ መጠለያ ምናምን አለ። ያ 2 ፌርማታ
ዋው ዛሬ በጣም የተረጋጋ ነው። በጣም ማለት ነው። እንዲህ በየቦታው መቀመጫዎች፣ ማረፊያዎች አሉ የተዘጋጁ። ሰው እንደዚህ ፀሐዩን ይጠጣል፣ ይዋኛል። የማያኝ እንደኛ አይነቱ ደግሞ ይጎበኛል። ስለዚህ ጫማችንን እናውልቅና ጫማችንን ጥለን ወክ እናደርጋለን ማለት ነው በውሃው ጋር። ይሞቃል፣ ይቀዘቅዛል። ምን ይመስላል? እስኪ ጫማችን እናውልቅ። ጫማችንን አውልቀናል። ከዛ ወክ እናደርጋለን ውሃው ዳር። በነገራችን ላይ በባዶ እግር ቤት በጣም የጤነኝነት ምልክት ነው። በጣም ማለት ነው። የጤነኝነት ምልክት ሳይሆን ከጤና ጋር በጣም የሚያያዝ ነገር አለው። በባዶ እግር ቤት በጣም ለጤና በጣም ጠቃሚ ነገር ነው። በጣም ይሄንን ጎግል አድርገንም ቼክ ማድረግ እንችላለን። በተረፈ ደግሞ ላይፋችንን ሞራሊ ማየት ይቻላል። እስኪዋቸው ባዶ እግሩ የሚሄዱ ሰዎች ምን ያህል ጤነኛ እንደሆኑ፣ ምን ያህል ጠንካራ እንደሆኑ፣ ምን ያህል ረጅም ጊዜ እንደሚኖሩ እና ወደ ገጠር ወጣ ብለን እስኪኛቸው ባዶ እግር የሚሄዱ ሰዎች ብዙ ጊዜ። ስለዚህ በባዶ እግር መሄድ አንዱ ጥቅሙ ከጤና ጋር ይያዛል ማለት ነው። ሁለተኛው ጥቅሙ ጫማ ላለመጨረስ ጫማ ላለመጨረስ አይሆን፣ ያው ጫማ ስለሌላቸው ነው በባዶ እግራቸው የሚሄዱት። ጫማ ያለው ሰው መቼም በባዶ እግሩ አይደለም። ግን እንደዚህ ከጤና ጋር የተያዘ ከሆነ በባዶ እግር ቤት በጣም ሴፍ ነው ማለት ነው። ውሃው ቀዝቃዛም አይደለም ሙቅም አይደለም፣ ኖርማል ነው። እንቀጥላለን። ጫማችንን ያዝና ጉዟችንን እንቀጥል። በጣም እንግዲህ ይሞቃል። በጣም ነው የሚሞቀው። ሰው ደግሞ የለም ኦና ሆኗል። ዝናብ አባራቸው ነው መሰለኝ። ምንም አይነት ሰው የለም። ይሄ ቦታውን ክረምት ላይ ከኋላ የምታዩት ቦታ በጣም ነው አሳዎች የሚበዙበት። አሳዎች ምናምን ይራቡበታል። የባህሩ ውሃ መልቶ ስለሚመጣ ማለት ነው። ይሄ ከኋላ የሚታየው ቦታ እንዳለ ከባህሩ በጣም ስለሚሞላ ሞልቶ ወደዚህ ይፈሳል። ከዛ ባህሩ እዛ ጋር እንደው ምልክት አለው። ብዙ አሳዎች ነው የሚኖሩት። በጣም ብዙ ማለት ይሞላል። እዚህ ድረስ ነው የሚሞላ። አሁን ግን ምን ያህል እንደወረደ ኢማጂን እንግዲህ። እንቀጥላለን። በመሀል እንዳይረሳ ዳለ መጨቅጨቅ እያልኩ ጨቀጭቃለሁ። ግን መጨቅጨቅ አይደለም አይሜ
ላይክ እና ሰብስክራይብ እንዳይረሳ። በቃ ከወደዳችሁትና ማበረታታት ከፈለጋችሁ ፕሮግራሙን ስፖንሰር የምታደርጉት በማየትና ላይክ እና ሰብስክራይብ በማድረግ ነው። ይሄን የመሳሰለ ቦታ ጸዴ ቦታ ታያችኋለሁ። አሁን ከዚህ በኋላ ብዙ ሀገሮች እናያለን። እንግዲህ እንቀጥላለን። ቅድም ያልኳችሁ እንደዚህ ነው። የደህንነት ጠባቂዎቹ እዛ ጋር እንደሚታየው እዛ ጋር እንዳለ እንደዚህ አይነት ማማ ላይ ከላይ ሆኖ ሁሉንም በርቀት ማየት ይመቻቸዋል። አደጋ ቢደርስ ምናምን ሴፍ ለማድረግ እንደዚህ አይነት ቦታ ላይ ይጠብቃሉ ማለት ነው። ደቅ ብለው ሞተር አላቸው፣ ሴፍቲ ምናምን እቃዎች አላቸው። መሬቱ በጣም ነው የሚወደው። ይሄኛው ማማው ማለት ነው እዚህ ላይ ሆነው ነው የሚጠብቁት እና እንደዚህ አይነት የሴፍቲ እቃዎች አላቸው። በእነዚህ መንገዶች ላይ ራሱ ለጥ ብለው ይገባሉ ማለት በዛ ሰዓት እንደዚህ አይነት መንገዶችን ክሮስ ማድረግ አይቻልም ማለት ነው። እነዚህ ምልክቶች ናቸው። ጥልቀቱ ምናምን ለመናገርና እያንዳንዱ ሰው የሚሄድበትን ምን ያህል ርቃ ያለው ምናምን የሚለውን ለመወሰን እንደዚህ ነገሮች ይቀመጣሉ። ቀደም ምንም አይነት ማዕበል የለውም ነበር። አሁን ግን በጣም ማዕበል አለ፣ የተወሰነ ማለት ነው። እና ማሚም እንደዚህ ራቁታቸውን ይሆናሉ። ኖርማል ነው። እንዲህ ነው የሚዘረሩት፣ ፀሐያቸውን እየጠጡ ማለት ነው። እንደዚህ መጠለያ ይኖራል። ስለዚህ ቀለል ያሉ ናቸው ማለት ነው ባህር ዳርቻቸው እንዳለ። አጋጣሚ ግን ዛሬ ብዙም ሰው ስለሌለ ነው እንጂ በጣም ብዙ ሰው ነው የሚኖረው። በጣም ነው የሚሞላው። ይሄ ደግሞ ከዋወተን አረፍ የምንልበት ቦታ ነው ማለት ነው። አንዳንድ ሴሬሞኒዎች ምናምን ከዋና ጋር የተያዙ ፕሮግራሞች ሲኖሩ እንደ መድረክ ነገር ነው የሚጠቀሙበት። በተረፈ እዛ ጋር ደግሞ አካል ብቃት እንቅስቃሴ መስሪያ ማኑዋል የሆኑ የተለያዩ ማሽኖች አሉ እንደሚታየው። ዋና መዋኘት ካልፈለግን በእነዚህ ማሽኖች ፍሪ ነው፣ ምንም አይነት ክፍያ ነገር የለው። እዚህ አይነት ቦታዎች ላይ እንጠቀማለን ማለት ነው። መድረካችን ላይ እንወጣና ሽልማታችንን እንቀበላለን። አንዱ ሌላው ነገር ደግሞ እዚህ ጋር አሁን ያገኘ ነው ፓሊዮ ፋላሪዮ ነው የሚባለው የቦታ ዞሞስ ፓሊዮ ፋላሪዮ ይላል። የሰው ስም ነው እና በጣም የተከበረ የግሪኮች የድሮ ግሪኮች ታዋቂ ከሆኑት አንዱ ነው። ይሄ ነው እንግዲህ ፋላሪዮ የሚባለው። እዚህ በግሪክኛ ነው የተጻፈው። ዞሞስ ማለት ክፍለ ከተማ፣ ከተማ እንደማለት ነው። ፓሊዮ ፋላሪዮ ይላል። በሰውየው ስም የተሰየመ ቦታ ነው ማለት ነው። የኛው ትንሽ ረዘም ያለ ነው። እዚህኛው ላይ ወክ እናደርጋለን።
መድረክ ነገሩ ይሄን ይመስላል። ውድድሮች ምናምን ሲኖሩ ኦዲየንስ እንደዚህ ይኖራል። ፊት ለፊት በጣም ሰፋ ያለ ቦታ ነው። መድረኩ ይሄ ነው ማለት ነው። ፋላሪዮ በጣም የኔ ፌቨራይት ቦታ ደግሞ ይሄ ቦታ ነው። አውች በተለይ ክረምት ላይ በጣም ብዙ ሰው አይኖርም። ክረምቱ መሀል ላይ በጣም ሙቀትም በጣም ያው ኦልሬዲ ክረምት ነው፣ ሙቀት አይኖርም። ቀዝቀዝ ያለ ሰዓት ላይ በቃ እነዛ ዛፎቹ ጋር አረፍ ማለት ነው። ወይ እንደዚህ እንደ ሰውየው መተኛ የሆነ ነገር ከፍቶ በጣም ስሜት የሚያድስ ነው። ቅድም ካየናት ከግሪኗ ቦታ በመቀጠል እችን ቦታ ነው በጣም ወደ ያ ቦታ ማለት ነው። ባቡርም እዚህ ጋር ነው ያለ ተሻግረን፣ ባስም እዚህ ጋር አለልን ወደ ከተማው ለመሄድ። ዋውም ቅርብ ነው። አሁን ወካችን እንበላለን። ግን ልብ ያለ ነገር ነው። ቦታው ግን በጣም ሰፊ ቦታ ነው። መሀል ላይ ብሬክ ነገር አላቸው። ግን ይሄኛው ቦታ ምንም ብሬክ ነገር የሚይዘው ነገር የለውም። በጣም ሰፊ ቦታ ነው። ሴፍ ጋርድ እንደተለመደው እዛ ጋር ይኖረዋል። ወረዛ ጋር ምናምን አለ እዛ ጋር ይታየኛል፣ ካሜራ ላይ ይታያል። ግን ሴፍ ጋርድ በበጋ ነው እንጂ ክረምት ላይ ሴፍ ጋርድ አይኖረውም። ከ6 ወሩ በኋላ ማለት ነው። በኢትዮጵያ አቆጣጠር ሐምሌና ነሐሴ ነው ከፍተኛው ሙቀት ያለው። ከዛ በኋላ መስከረም ላይ ክረምት ይጀምራል። ግን ከጥቅምት ጀምሮ እስከ የካቲት ኃይለኛ ክረምት ነው። በጣም ኃይለኛ ማለት ነው። እና እንዲህ ፒጅኖች በጣም ይኖራሉ። ዳቦ ይዘን መጣን ደግሞ ቢሆን በጣም ነው ፒጅኖች የሚሰበሰቡ። እና እዚህ ሀገር አይበሩም። በጣም ክሎዝ ነው ምራሱ። በጣም አይበሩ። እዚህ ሀገር እርግቦች በታምር አይበሩ። ሞተር ራሱ አጠገባቸው ያለፈ ኖርማል ነው። በጭራሽ ነው የሚያበሩ። ከሰው ጋር እየተጋፉ መዋኘት ነው የሚቀራቸው። ዛሬ ቆሸሽ ያለበት እንዳለ ዛፎቹ ረገፉ ማለት ነው። ትንሽ ዘንቦ ስለነበር አሁን ራሱ ለነገሩ 32 35 ላይ ገብቷል ሙቀቱ። አይ ቲንክ ለመጀመሪያ ጊዜ 1-2 ጥቁር አየሁ እንጂ ዛሬ ምንም አይነት ጥቁር የለም። ለነገሩ በጣም ከተማው የራቀ ስለሆነ ቱሪስት ካልሆነ እዚህ አካባቢ ላይ ጥቁሮች አይኖሩም። Muchachos,
Try to inside. A little bit inside. Imagine በቃ ዳሩ ላይ ነው እንዳሁኑ የሚለማመደ ጫፍ ጫፉ ላይ በነገር እዚህ አካባቢ ድረስ ምናምን ጥልቀቱ ያስታውቃል። ምልክት ከተደረገበት በኋላ ነው ጥልቀት ያለው እንጂ ከዛ ድረስ ብዙም ሩቅ አይደለም። ሴፍቲ ጋርዶቹ እንደዚህ ሞተርም አላቸው። ሁሉ ነገር ሴፍ ጋርድ ስለሆነ ሁሉ ነገር ሞተር ጀልባ ማለት ነው። ሞተር ስል በተረፈ መብራቶች እንደዚህ ከዋጋ የተያዙ ሳይረኖች ምናምን ይኖራቸዋል። ከዚህ በኋላ በዛሬ ፕሮግራማችን አንድ ሁለት ቢች ነው የማየት ፕሮግራም ያለን። ከዚህ በኋላ ያለው እንዲቆራርጣ ነው ልጆቹ ማለት ነው። ስለዚህ አሁን አይ ቲንክ ሁለት ወይ ሶስት ነው አይተናል። ስለዚህ በቀጣይ ደግሞ አንድ ሁለት አይተን ለሌላ ጊዜ እናስተላልፈዋለን ማለት ነው። ስለዚህ እዛ ጋር ሙጫ ይኖራል። ወደዛ እንወጣለን ማለት ነው። ለማንኛውም እንደዚህ ጸዳ ያለ ቢቾችን ከዚህ በኋላ በተለያዩ ሀገሮች እናያለን። እንደተለመደው ይህን ፕሮግራም ከወደዳችሁ ከዛ ካያችሁ ላይክ እና ሰብስክራይብ እንዳይረሳ። ወደ ቀጣይ የነበርንበት ቦታ ይሄ ነው። እነዚህ ከኋላው በዛፎች ተከበበ ነው። በተረፈ ሴም ቲንግ ነው ያለው። ብሩክተናል ብዙም ጥራት ግን አይኖረውም። ከኋላው ስቲከር ስላለው ባቡሩ ቅድም እንዳያችሁት